እንዲረዳ ሰው እንዲረዳ እየሰመጥክ እየሄድኩ ነው የሚል ድርቅና አያስፈልግም። አንድ ሰው ወደ ሱስ ሲገባ ከፍሎ ነው የሚገባው። ወደ ሱስ ሲገባ ከፍሎ ይገባል እና ከሱስ ሲወጣ እንዴት በነፃ ይወጣል? ዋነኛውና መሰረታዊ የለውጥ ጠላት ደግሞ ምቾትን መውደድ። ምቾቱን የሚወድ ሰው መቼም አይለወጥ። ለመለወጥ ወስኑ። ካልወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። ሮናልዶም ሆነ ሜሲ እናቴ ብትሞት ለቅሶ አይመጡም። ለምን? ጥንቅር ብለው አይቀሩ። ዝም ብሎ የሚወጥር እኔነት፣ አጉል ኩራት፣ አጉል ኢጎ፣ እኔነት፣ እኔ የደጃዝማች የፊት አውራሪ የንጉሠ ነገሥት የመሳፍን የሀብታም እንትና እኔ የሚል ኩራት። እኛ ደግሞ እናውቃለን። ይገርማል። እያንዳንዱ ኢትዮጵያዊ በ9 አያቱ የነበረው ንብረት አህያ። ቅምቅም አያቶችን ሄደ ጠይቃቸው። ከምኒልክ በፊት መኪና ኢትዮጵያ ውስጥ የለም። ከምኒልክ በፊት ያሉ አያቶቼ የነበራቸው ትልቁ ንብረት አህያ። ግፋቢ ያንተ አያት ባለበቅሎ ነው፣ ባለ አህያ ነው። ዝም ብላ አትወጣ። አሁን አንዳንድ ሴቶች አላያችሁ? ምቾታቸው በጣም ነው የሚወዱት። ጥፍራቸው ምን እንደሚያክል ርዝመቱ። ሞባይል ወንድሞቻቸው ነው የሚያነሱላቸው። በምን እጃቸው ያነሳሉ? ጌታ ሆይ ቆንጨራ ነው በለኝ እስክትል ድረስ ረጅም ነው። እና እያንዳንዱ ለውጥ የደም የእንባና የላብ ዋጋ ነው። ከእያንዳንዱ መቆም ጀርባ ደም ተከፍሏል። ከእያንዳንዱ ሳቅ ጀርባ እንባ ተከፍሏል። ከእያንዳንዱ ምቾት ስኬት ጀርባ ላብ ተከፍሏል። ታውቃላችሁ? ለምሳሌ ሱሰኛ ታውቃላችሁ? በጣም ፍቅር ናቸው፣ ሰጪ ናቸው። ታውቃላችሁ? በጣም እንደ ሱሰኛ እኮ ሰጪ ነው። በጣም ያለውን ነው የሚካፈለው። ሱሰኛ በጣም ፍቅር ነው፣ አካፋይ ነው። ለመሰለ የራሱ ብር አይደለም። ወይ ዕቃ ሸጦ ነው ወይ ከቤተሰቡ ወስዶ ነው። ብቻ የሆነ ነገር አድርጎ በሌላ ሰው ላብ የምትዘንጡ ልጆች፣ በሌላ ሰው ደም የምትደንሱ ልጆች፣ ደማችሁ ደህና ቦታ አይፈስም። እንደ ውሻ ደም ነው ደማችሁ ቢፈስም እንዳትረሱ። ይሄ እንደዚህ የምታያትን እናትህን ከተወሰነ ዓመት በኋላ ከአፈር በታች ነው የምታገኛት፣ ከድንጋይ በታች። ይቆጫል። አሁን ነው this is the right time። የለውጥ ትክክለኛ ጊዜው ዛሬ ነው። ወንድሜ በደንብ ልንገርህ፣ እናቴን ማስደሰት ካለብኝ የፈለካቸውን ሰዎች ጥራቸው፣ አስቀይማቸው። ስለዚህ እናቴን ለማሳቅ ጓደኞቼን ማስደበር እንዳለብኝ ስለማቅ ወስናለሁ። ዋጋውን ለመክፈል ዝግጁ ነኝ። ብዙዎቻችሁ ቤተሰቦቻችሁን ታስለቅሳላችሁ፣ ጓደኞቻችሁን ታስቃላችሁ። ብራዘር ቱቦነት ፖስት ገባ ስትከረክስ፣ ክብርን ስታጣ፣ ከጓደኞች በታች ስትሆን፣ ሙድ ያልያዙ ከወደክበት ስትነሳ፣ ሙድ አይደለም ኤሌክትሪክ መያዝ ይችላል። በአሁኑ ሰዓት በተለያየ ቦታ ያለ ማንኛውንም ሰው ብትጠይቁት መለወጥ ትፈልጋለሁ ብትሉት፣ አዎ መለወጥ እፈልጋለሁ የማይል የለም። አብዛኛው ሰው መለወጥ ይፈልጋል። አሁን ብዙ ጊዜ ለውጥን በተመለከተ ስትመለከቱ ከወጣቶችና ከህይወታቸው አንጻር ላዩ ላይ ቁልፉን ደብቆ ቤተሰቡ አንዴ ጸበል ይፈልጋል፣ አንዴ ጴንጤ ጋ ይፈልጋል። በጣም ሲመራው ጠንቋይ ጋር ሁሉ ሊሄድ ይችላል። የማይፈልግበት ቦታ የለም። አገር ውስጥ ይፈልጋል፣ ሳይካትሪስት ጋር ይፈልጋል፣ ሪሃብ ይፈልጋል፣ በየቦታው ይፈልጋል። እሱም አብሮ ባይተው ያፈላልጋል። ዳንጣውን ይዞ አብሮ ነው የሚያፈላልገው። የዚህ ነገር ችግር መፍትሄው ምናምን እያለ አብሮ ያፈላልጋል። መቼም ከገባበት ሁኔታ አይወጣም። የመጀመሪያውና መሰረታዊው ጉዳይ ልንገራችሁ። በህይወታችሁ ለምትፈልጉት የትኛውም መፍትሄ ተቀዳሚው ደረጃ የችግሩ አካል እናንተ እንደሆናችሁ አምኖ ከመቀበል ነው የሚጀምረው። ችግር ውስጥ እንዳሉ ማመን የመፍትሄው አንዱ ክፍል። ጴጥሮስ በውሃ ላይ እየተራመደ ኢየሱስ ጠራው። ልክ 2 3 4 ከተራመደ በኋላ መስጠም ጀመረ። መስጠም ሲጀምር እጁን አወጣ። ጌታ ሆይ እየሰመጥኩ ነው እና ጌታም እጁን ዘረጋና ያዘው። ከዛ ስቦ አወጣ። እግዚአብሔርም እንዲረዳ ሰው እንዲረዳ እየሰመጥክ እየሄድኩ ነው የሚል ድርቅና አያስፈልግም። እየወደቅ ጓደኞች በታች የሆን ህይወት እየተመሰቃቀለ ቤተሰቦች ጤና እያጡ ክብርህን እያጣ መልክህን እያጣ ገንዘብህን እያጣ ወራታ ሆነ እየወደቅ እንደሆነ እያያ ልክ እየሄድኩ ነው አይነት ስታፍ አያስፈልግም። ሲቀጥልስ ልብህን ከመክፈት እንኳን ዮናታን አግሊሎ እግዚአብሔርም ወልድ ተመልሶ ቢመጣ ልብህን ካልከፈት ሰብሮ አይገባም። ጌታ ራሱ እንደዚህ ያለ አንኳኳለሁ የሚከፍትልኝ ቢኖር እገባለሁ አለ እንጂ ገንጥዬ እገባለሁ አለ። ኢየሱስ ክርስቶስ እንኳን የማንንም ልብ ገንጥሎ አይገባም። ከፍተለት ይገባል። እሺ ብለህ ልብህን ከከፈትክ ጌታ ይቀይራል፣ ህይወትን ይቀይራል። አንተ ግን ላይ ከቆለፍ ማንም አይቀይርም። ብራዘር ማንም አይቀይርም። ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። በአንድ ወቅት ቶም ጆን የሚባል ሰው እንደዚህ ብሎ ጸለየ። እግዚአብሔር ሆይ 2 መሰረታዊ ጸሎቶችን እጸልያለሁ። የመጀመሪያው የምጸልየው ነገር መለወጥ የምችለውንና መለወጥ የማልችለውን ነገሬን እንድታሳውቀኝ እጸልያለሁ። ሁለተኛው የምጸልየው ጸሎት ደግሞ መለወጥ የማልችለውን በጸጋ እንድቀበልና መለወጥ የምችለውን በፍጥነት መለወጥ እንድችል ጥበብና ማስተዋል እንድሰጠኝ እጸልያለሁ። ለምሳሌ ከኛ ማንነት ውስጥ አእምሮአችንን እግዚአብሔር አይለውጠው። አእምሮአችንን የምንለውጠው እኛ ነን። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ ይናገራል። ተለወጡ እናንተ ናችሁ አእምሮአችሁን መለወጥ የምትችሉት። አእምሮአችሁን ሌላ አካል ሊለውጥላችሁ አይችልም። ማንም ቤተሰብ አይለውጥላችሁም፣ ሀገር አይለውጥላችሁም። እግዚአብሔር ራሱ አእምሮአችሁን አይለውጠውም። ምን እንደምታስቡ፣ እንዴት
አታስቡ። መወሰን የምትችሉት እናንተ ናችሁ። በህይወታችሁ ለውጥ የምትፈልጉ ሰዎች ለውጥን በመፈለግና ለውጥን በመምረጥ መካከል የሰማይና የምድር ያህል ርቀት አለ። አንድ ሰው ለውጥ ስለፈለገ ብቻ አይለወጥም። ለውጥ የማይፈልግ ማንም ሰው የለም። እውነት እንነጋገር ከተባለ አሁን በዚህ ሰዓት ሺሻ ቤት የተቀመጠ ወይም መጠጥ ቤት የተቀመጠ ወይም ደግሞ ዝም ብሎ መንገድ ላይ የሚሄድ አንድ ሰው ጠርታችሁ አንተ ህይወት እንዲቀየር ትፈልጋለህ ወይ ብትሉት አዎ ይላል። ፋይናንሱ እንዲቀየር ይፈልጋል። ውሎ፣ የቤተሰቡ ሁኔታ፣ ጤናው፣ ብዙ ነገሩ እንዲቀየር ሰው ይፈልጋል። ነገር ግን በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ከለውጥ አንጻር አንድ ያደረጉት ጉዳይ ድሃ ይፈልጋል፣ ሀብታም ይፈልጋል፣ የተማረ ይፈልጋል፣ ያልተማረ ይፈልጋል። ምን ለውጥ የማይፈልግ ማንም ሁሉም ለውጥ ይፈልጋል። ታዲያ ምኑ ጋር ነው ልዩነቱ ብላችሁ ከጠየቃችሁ የልዩነቱ ዋናው ጉዳይ ምን መሰላችሁ? መፈለግ ያለ አንዳች ክፍያ ያለ ምንም ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ፣ መምረጥ ግን ለውጡ የሚጠይቀውን ዋጋ መክፈል። በጣም ብዙ ሰው መለወጥ ይፈልጋል፣ ግን መለወጥ ሲፈልግ በነፃ ነው መለወጥ የሚፈልገው። ያለ ምንም ክፍያ ነው መለወጥ የሚፈልገው። በነፃ ደግሞ የሚመጣ ምንም ነገር የለም ወንድሜ። አየር ላይ ይሄ በነፃ የተለቀቀለው ኦክሲጅን እንኳን ወደ አንተ ውስጥ ገብቶ ህይወት እንዲሆን ያንተን ኢፈርት ይጠይቃል፣ ስበ እንድታስገባው ይጠይቃል። ለምሳሌ 2023 2022 ሞዴል መኪና መንዳት እንፈልጋለን፣ ማምጣት እንፈልጋለን። በትምህርታችን ማጥናት ግን አንፈልግም። እግራችን ውሃ ውስጥ መክተት ግን አንፈልግም። እና ይሄ ዝም ብሎ መፈለግ ውጤቱን አያመጣው። ስለዚህ መለወጥን ምርጫችሁ ካደረጋችሁ ለውጡ የሚጠይቀውን ዋጋ ለመክፈል ዝግጁ መሆን አለባችሁ። ዝም ብለህ ስለፈለክ ብቻ የምትለወጠው። አሁን አንዳንዶቻችሁ ትፈልጋላችሁ እናንተ፣ ሌሎቻችሁ ደግሞ ቤተሰቦቻችሁ ነው የሚፈልጉት። ምኑን? ለውጡን። እግዚአብሔር ራሱ እነማንን ማገዝ እነማንን መርዳት እንዳለበት የሚያውቅ አምላክ። ስለፈለጋችሁ የሚመጣ ጉዳይ ነው። እናንተ እንዲሁ ስላሰባችሁ የሚመጣ ጉዳይ ነው። ያ ያሰባችሁትን ነገር አካል ለማልበስ ዋጋ ይጠይቃል። በመሰረቱ አንድ እውነት ልንገራችሁ። አንድ ሰው ወደ ሱስ ሲገባ ከፍሎ ነው የሚገባው። ወደ ሱስ ሲገባ ከፍሎ ይገባል እና ከሱስ ሲወጣ እንዴት በነፃ ይወጣል? ከፍለህ ነው የገባኸው። ስትወጣም ከፍለህ ነው የምትወጣው። ለምሳሌ ወደ ሱስ ስትገባ ቤተሰቦችን ከፍለህ ጓደኞችን አትርፋል። ከሱስ ስትወጣ ደግሞ ጓደኞችን ትከፍላለህ፣ ቤተሰቦችን ታተርፋል። ክፍያ አለው እያንዳንዱ ነገር። በነፃ የሚመጣ ጉዳይ የለም። ዋነኛውና መሰረታዊ የለውጥ ጠላት ደግሞ ምቾትን መውደድ። ምቾቱን የሚወድ ሰው መቼም አይለወጥ። እንድታቁ የምፈልገው ጉዳይ በዋነኛነት ይሄንን ነው። የመጀመሪያው ለውጥን በመፈለግና በመምረጥ መካከል ሰፊ ልዩነት አለ። ይሄም ደግሞ ልዩነቱ ምንድነው? መፈለግ ያለ አንዳች ዋጋ አንድ ነገር እንዲኖራችሁ ወይም እናንተ እንድትሆኑ ማሰብ እንዲኖራችሁ እንድትሆኑ ማሰብ። ፌራሪ፣ ላምበርጊኒ፣ ቡጋቲ እንዲኖራችሁ ማሰብ መብታችሁ። ማሰብ ደግሞ የሐሳብ ፍልሚያ የድርጊት አለ። ውስጡ ድርጊት የለም። ምርጫችሁ ስታረጉ ግን ለውጡ የሚጠይቃችሁ የትኛውን ዋጋ ለመክፈል ዝግጁ ነው። ለመለወጥ ወስኑ። ካልወሰናችሁ ግን አለመወሰን በራሱ መወሰን እንደሆነ ልነግራችሁ ፈልጋለሁ። አለመወሰን በራሱ መወሰን ነው። ለምሳሌ ለመነሳት ካልወሰንክ ወድቀ ለመቅረት ወስነሃል። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወስነሃል። ትልቅ ለመሆን ካልወሰንክ ተራ ለመሆን ወስነሃል። ሰጪ ለመሆን ካልወሰንክ ጠፋይ ለመሆን ወስነሃል። ለመለወጥ ካልወሰንክ ገምተ ለመቅረት ወስነሃል። ተራ ሆነ ለመቅረት ወስነሃል። አለመወሰን በራሱ መወሰን ነው። ስትገለብጠው መወሰን ነው። ለዚህ ነው በጣም ብዙ ሰዎች ውፍረት መቀነስ ይፈልጋሉ፣ ስፖርት መስራት ግን አይፈልጉም። መጠጥ ማቆም ይፈልጋሉ፣ ከጠጪዎች ጋር መዋል ግን ይፈልጋሉ። በተቃራኒው መጠጥ ማቆም አይፈልጉም። አሁን ይህንን ምላችሁ ለዛ ነው የዩኒቨርሲቲ ተማሪ እያለው ሁሉም ተማሪ ብትጠይቁት ማምጣት ይፈልጋል እና ማጥናት ግን አይፈልግም። እሱ የሚፈልገው ምንድነው? ዲኤስቲቪ፣ ቻምፒየንስ ሊግ፣ በህይወቱ ላይ ምንም ለውጥ የማያመጣ ጉዳይ ላይ ጊዜውን ማጥፋትና ማባከን። ሮናልዶም ሆነ ሜሲ እናቴ ብትሞት ለቅሶ አይመጡም። ለምን? ጥንቅር ብለው አይቀሩ። ወዳጄ ለውጥን ምርጫቸው ያደረጉ ሰዎች የመጀመሪያው የሚፋቱት ከምን መሰለ? ከአጉል ኢጎ፣ ከአጉል ፕራይድ ይፋታል። የለውጥ ተቀዳሚ ጠላት አጉል ኩራትና አጉል እኔነት። ዝም ብሎ የሚወጥር እኔነት፣ አጉል ኩራት፣ አጉል ኢጎ፣ እኔነት። እኔ የደጃዝማች የፊት አውራሪ፣ የንጉሠ ነገሥት፣ የመሳፍን፣ የሀብታም እንትና እኔ የሚል ኩራት። እኛ ደግሞ እናውቃለን። ይገርማል። እያንዳንዱ ኢትዮጵያዊ በ9 አያቱ የነበረው ንብረት አህያ። ቅምቅም አያቶችን ሄደ ጠይቃቸው። ከምኒልክ በፊት መኪና ኢትዮጵያ ውስጥ የለም። ከምኒልክ በፊት ያሉ አያቶቼ የነበራቸው ትልቁ ንብረት አህያ። ግፋቢ ያንተ አያት ባለበቅሎ ነው፣ ባለ አህያ ነው። ዝም ብለህ አትወጠር። ቦምብ ሲወረወርብህ ደረቴ ላይ አድርጌ መሬት ላይ አረግባለሁ። ጥይት በጣት ይዛለሁ አትበል። ወዳጆቼ አንድ ሰው ቢታመም ከዛም ሐኪም ቤት ቢሄድ ሐኪሙም አውልቅና መርፌ ልውጋ ቢለው እኔ አላውልቅም ምናምን ብሎ ቢል ይሞታል። ሰው ከተያዘበት በሽታ የሚድነው ታጥቆ ሳይሆን አውልቆ ነው። ሴቶች ለማንም ማሳየት የማይፈልጉትን ሰውነታቸውን አሞኛል ስትል ተኛለች። አውልቂ ልብስ ታውልቃለች። ምን ያመሽ ጡቴ ላይ የሆነ ጠጣር ነገር ይሰማኛል፣ ተይዛ አውልቂ ይላል ሐኪሙ። አይ ኢየሱስ ስም እኔ እንደዚህ ነገር አልፈልግም። መብቷ ነው።
ትሞቻለሽ፣ ትፈነዳለህ። አለቀ አለቀ። ይገርማል። ሰው ታጥቆ አይደለም የሚፈወሰው፣ አውልቆ ነው የሚፈወሰው። አውልቆ ራሱን አራቁቶ ነው የሚፈወሰው። ካለበት ሁኔታ መውጣት የምትፈልግ ከሆነ አቁም። ኩራትህንና ክብርን ቁጭ ማድረግ ነው። ሲጀመር የትኛው ክብር፣ የትኛው ዝና፣ የትኛው ሴሌብሪቲነት፣ የትኛው ሰማይ በባላ ያስክልን? የኢትዮጵያ ሰማይ እኮ አንተ ባትኖር ይከደንብናል። አሁን አንዳንድ ሴቶች አላያችሁ? ምቾታቸውን በጣም ነው የሚወዱት። ጥፍራቸው ምን እንደሚያክል ርዝመቱ። ሞባይል ወንድሞቻቸው ነው የሚያነሱላቸው። በምን እጃቸው ያነሳሉ? ጌታ ሆይ ቆንጨራ ነው በለኝ እስክትል ድረስ ረጅም ነው። እና በኢየሱስ ስም በቃ እኔ ህይወት እምቢ አለኝ። በቃ ለመለወጥ አለመወሰን ራሱ መወሰን። እንዴት ብለህ ከጠየቀኝ ትልቅ ለመሆን ካልወሰን ተራ ለመሆን ወሰናችሁ። ትልቅ ለመሆን ካልወሰናችሁ ተራ ለመሆን ወሰናችሁ። ሰጪ ለመሆን ካልወሰናችሁ ተቀባይ ለመሆን ወሰናችሁ። ጠፋይ ለመሆን ወሰናችሁ። ራስን ለመቻል ካልወሰንክ ጥገኛ ለመሆን ወሰናችሁ። ለመነሳት ካልወሰንክ ውዳቂ ለመሆን ወሰናችሁ። ለምሳሌ ታሪክ ለመስራት ካልወሰናችሁ ተረት ለመሆን ወሰናችሁ። እርሳስ ከላዩ ላይ ተልጦ ነው። እያንዳንዱ ለውጥ የደም የእንባና የላብ ዋጋ ነው። ከእያንዳንዱ መቆም ጀርባ ደም ተከፍሏል። ከእያንዳንዱ ሳቅ ጀርባ እንባ ተከፍሏል። ከእያንዳንዱ ምቾት ስኬት ጀርባ ላብ ተከፍሏል። ከእያንዳንዱ ስኬት ጀርባ ላብ ተከፍሏል። እና ለውጥ የደም የእንባ የላብ ዋጋ። እያለቀስክ ነው የምትለወጥ። ለምን መሰለህ? እያስለቀስክ ነበር ያለ አንዳች ክፍያ። አንድ ነገር እንዲኖረው የሚያስብ ሰው ለቃቃሚ። ታውቃላችሁ፣ ለምሳሌ ሱሰኛ ታውቃላችሁ፣ በጣም ፍቅር ናቸው፣ ሰጪ ናቸው። ታውቃላችሁ፣ በጣም እንደ ሱሰኛ እኮ ሰጪ ነው። በጣም ያለውን ነው የሚካፈለው። ሱሰኛ በጣም ፍቅር ነው፣ አካፋይ ነው። ለምን መሰለህ? የራሱ ብር አይደለም፣ የራሱ ብር አይደለም። ወይ ዕቃ ሸጦ ነው ወይ ከቤተሰቡ ወስዶ ነው፣ ብቻ የሆነ ነገር አድርጎ የራሱ ብር አይደለም። ለዛ ነው ሰጪ ሆነው። መወሰን የማይችል ሰው ነፃ ሰው ሳይሆን ባሪያ። መፈለግ የሀሳብ ፍልሚያ፣ መምረጥ ግን ራስን መስጠት። ሌላ ሰው በከፈለው ዋጋ ለመለወጥ የሚያስብ ሰው ሞኝ ሰው። በሌላ ሰው ላብ የምትዘንጡ ልጆች፣ በሌላ ሰው ደም የምትደንሱ ልጆች፣ ደማችሁ ደህና ቦታ አይፈስም። እንደ ውሻ ደም ነው ደማችሁ ቢፈስም እንዳትረሱ ይሄ ነው። ምክንያቱም ደም ውስጥ ሕይወት አለ፣ ዋጋ አለ፣ ህመም አለ። በእናቶቻችሁ እንባ የደነሳችሁ ልጆች፣ የደነሳችሁ በቤተሰቦቻችሁ ውርደት የዘመናችሁ የመሰላችሁ ሰዎች እንዳይመስላችሁ። ሻሞ አይደለም ለውጥ። ሻሞ የሰርግ ላይ ከረሜላ ብቻ ነው። ኩራታችሁን ተው። ለውጥ እንደሚያስፈልጋችሁ እመኑ። ከዚህ ውጪ ለውጥን ምርጫችሁ ካደረጋችሁ ለውጥን አሁኑኑ መጀመር። አሁኑ ለውጥ መቼ ነው የሚጀምረው ካልከኝ፣ አሁን ራይት ነው፣ በዚህ ሰዓት ነው የሚጀምረው። በጣም ብዙ ወጣት ስለ ለውጥ ሲጠየቅ ነገ እለወጣለሁ ይላል። ለእንቁጣጣሽ እለወጣለሁ ይላል። ለዘመን መለወጫ እለወጣለሁ፣ ዩኒቨርሲቲ ስገባ እለወጣለሁ፣ ስወጣ እለወጣለሁ፣ ከዩኒቨርሲቲ ሳገባ እለወጣለሁ ይላል። እንዲሁ ሳይለወጥ ጉድጓድ ይገባል። ለለውጥ ቀጠሮ አትስጥ። የሚቀጥለው ዓመት እለወጣለሁ አትበል። አሁን ያው ነሐሴ መጨረሻ ላይ ያለ ነው እንዴ? ዋግቤ ከፊት ያለችው አንደኛ እንደንሽ አጥቻ ፈታ ብዬ ለቃቅ ብዬ ደልቀቅ ብዬ ከእንቁጣጣሽ ጋር ብር ታይዤ እለወጣለሁ አትበል። አንድ ሴትዮ ውሃ ትጥዳለች። በጣደችው ውሃ ውስጥ እንቁራሪት ትገባለች። የገባችው እንቁራሪት ገና ውሃው ስላልፈላ እዛው እንደነበረች ሙቀቱ ውሃው መጨመር ሲጀምር ሙቀቷን አስተካከለች፣ አጀስት አደረገች። አሁንም ውሃው እየፈላ ሲሄድ እሷ ሙቀቷን ጨመረች። በስተመጨረሻ ግን በከፍተኛ ደረጃ መፍላት ሲጀምር ወጣለሁ ስትል እግሯ ተላቋል። አሁን ረፍዷል። መውጣት የምትችልበት ሰዓት ላይ አይደለችም ያለችው። እነግርሃለሁ፣ አሁን ካልወጣ ነገ ይረፍዳል። ነገ ይረፍዳል። እግሯን ካጣች፣ ብዙ ነገሯን ካጣች በኋላ ልትወጣ ስትሞክር አልተቻለም። እነግርሃለሁ፣ አሁን ቤተሰብ እያለ ካልወጣ፣ እናት አባት እያለ የሚያግዝህ የሚረዳ እያለ ካልወጣ ነገ ብዙ ነገር ካጣ በኋላ ይረፍዳል። ቀኑ ያልፋል፣ ሰዓቱ ያልፋል። አሁን ካልወጣ መልክህን ካጣ በኋላ ብትወጣ ይቆጫል። ከወላለክ በኋላ ብትወጣ ይቆጫል። ጉበትን ካጣ በኋላ፣ ክብርህን ካጣ በኋላ፣ እድሜ ከተበላ በኋላ ብትወጣ ይቆጫል። ከሰራ በምትይዝበት እድሜ መጨረሻ ላይ መቃብር አፋፍ ላይ ቆም ብትወጣ ይቆጫል። በህይወት እያለች እናት ብትወጣ ይሻልሃል። እንደዚህ የምታያትን እናትህን ከተወሰነ ዓመት በኋላ ከአፈር በታች ነው የምታገኛት፣ ከድንጋይ በታች። ይቆጫል። አሁን ነው this is the right time። የለውጥ ትክክለኛ ጊዜው ዛሬ። ለውጥን አሁን ነው መጀመር ያለብን። ለውጥን ምርጫ ያደረገ ሰው፣ ለመለወጥ ዋጋ ለመክፈል የቆረጠ ሰው ሲቆርጥ መቁረጥ ያለበት ከዛሬ ጀምሮ፣ አሁን ጀምሮ ነው መቁረጥ ያለበት፣ መወሰን ያለበት ዛሬ። ለምንድን ነው የምትፈራው? ነገ እለወጣለሁ የምትለው ለምንድን ነው? ቆይ ቀስ ብዬ እለወጣለሁ የምትለው ለምንድን ነው? ዛሬ የፈራኸው ለምንድን ነው? ዛሬ ዝናብ አይደል ጎርፎ ነው አይወስድህ። ዛሬ እሳት አይደል አቃጥሎ አይሞቅህ። መንግስት አይደል አያስርህ። ጥይት አይደል ተኩሶ አይገልህ። ዛሬ የእንጀራ አባት ወይም የእንጀራ እናት አይደል ወይስ ነገ እለወጣለሁ ብለህ የምትለው ነገ እናት ልጅ ነው። ነገ ደሞዝ ይቆርጥልሃል። ነገ ምንድን ነው ቀጠሮ ያዝኩ? ወንድሜ በደንብ ልንገርህ፣ እናቴን ማስደሰት ካለብኝ የፈለካቸውን ሰዎች ጥራቸው፣ አስቀይማቸው። ስለዚህ
ስለዚህ እናቴን ለማሳቅ ጓደኞቼን ማስደበር እንዳለብኝ ስለማቅ ወስናለሁ። ዋጋውን ለመክፈል ዝግጁ ነኝ። ብዙዎቻችሁ ቤተሰቦቻችሁን ታስለቅሳላችሁ፣ ጓደኞቻችሁን ታስቃላችሁ። በጣም የምትጨነቁት ለጓደኞቻችሁ ነው። ለአጉል ለተራ እዚህ ገባ ለማይባል ነገር ለማይኖር ጉዳይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የመዳን ቀን ዛሬ ነው። ነገ አንተር በነገር ላይ ቀጠሮ ልትቀጥር አትችልም። ለምሳሌ ጓደኞችን ቸርች እንሂድ፣ ነገ እንሄዳለን። ትምህርት እንጀምር፣ የሚቀጥለው ዓመት እንማራለን። አንተ ቸርች እንሂድ ስትል ቆይ ነገ እንሄዳለን ስትል፣ ቸርች እንሂድ ስትያት ቆይ ነገ እንሄዳለን ስትልሽ ዋንቴ አንድ ቀን እነሱ ጀምረው እናንተ ሳትጀምሩ ትቀራላችሁ። ሳይነግሯችሁ ነው የሚጀምሩት፣ ሳይነግሯችሁ ነው የሚለወጡት፣ ሳይነግሯችሁ ነው የሚሄዱት። ጓደኞቻችሁ ሲያዘናጓችሁ የሆነ ቀን እንደ ቤተሰብ እኮ ቪዛ ተሰጠን ይሉሃል መጥተው። ከዛ አንተ ትጨልላለህ። አንሳል አሁን ራይት ነው። ከመሸ በኋላ ይቆጫል፣ ካለፈ በኋላ ይቆጫል። አሁን ብዙ ሰው የማይለወጠው ለምንድን ነው? አብሮ ነው ከሰፈሩ ጋር፣ ከቀበሌ ገበሬ ማህበሩ ጋር፣ ከክፍለ ከተማው ጋር፣ ከከዝኑ ጋር፣ ከዘመዱ ጋር፣ ከጓደኞቹ ጋር መለወጥ ይፈልጋል። አትለወጥም። ለውጥን ብቻ ነው መጀመሪያ ያለብህ። አብረህ ወድቀህ ሊሆን ይችላል፣ አብረህ ግን አትመለስም። አብረህ ወጥተህ ሊሆን ይችላል፣ አብረህ ግን አትመለስም። አብረህ ሊሆን ይችላል፣ አብረህ ግን አትመለስም። ለውጥን በግልህ ነው መጀመሪያ። ማንንም ማስረዳት አይጠበቅም፣ ማንንም ማስገንዘብ አይጠበቅም፣ ማሳመን አይጠበቅም። ለሌላው ጉዳይ ሌላ ጊዜ ይታሰብበታል። አሁን ዋናው ማምለጥ ነው ብለህ ላጥ ተሞመኔ ከቆምክ ይፈልጉ፣ ከያዝክ ይፈልጉ፣ ካሸነፍክ ይፈልጓል። አሁን ላይ ፈልጉ ይችላል። ህይወት ወያው አይደለም። አንዴ መተናል አንመለስም፣ አይሰራም። ካላዋጣ መታጠፍ ነው ያለብህ። ለውጥን ብቻ መጀመር፣ ለውጥን ከትንሽ መጀመር፣ ለውጥን ከትልቅ አይደለም የምትጀምሩት፣ ከትንሽ ነው የምትጀምሩት። በርም ካልሆነ ሰው ጋር ለምን ትውላለህ? ለውጥን ምርጫ ካደረግ ካለህ ነገር መጀመር። ከምቾት ክልል መውጣት አለብህ። ማምጣት ከፈለክ እግርን ውሃ ውስጥ መጨመር አለብህ። እንቅልፍን ማጣት አለብህ። ምቾትን የሚወድ ሰው መቼም ከድህነት አይወጣም። ለውጥን ምርጫ ካደረግ ምቾትን አትወድድ። አሁን አንዳንድ ሴቶች ህይወታችሁ እንዲቀየር ከፈለጋችሁ የ1 ዓመት የሊፕስቲክ እና የቻፕስቲክ የጥፍር ቀለም ወጫችሁን ብቻ ተዉት። ለውጥን ምርጫ ካደረግ በትላንትና ህይወት አትፈር። አሁን አንዳንዱ ደግሞ የማይለወጠው ለምን መሰለህ? በትላንትና ህይወቱ ያፍራል። አትፈር። በትላንትና ህይወት በቃ አሁን ኖረዋል። በትላንትና ህይወት አትፈር። ለውጥን ምርጫ ካደረግ ስለ ለውጥ ለማንም ሰው ማረጋገጫ አትጠብቅ። ተለውጧል ብለው ይሉኛል ብለህ እንዳታስብ። ለውጥን ምርጫ ካደረግ እመነኝ፣ ተለውጧል ብለው ማረጋገጫ ይሰጡኛል ብለህ እንዳታስብ። ማንም ስላንተ መለወጥ ማረጋገጫ ሊሰጥ አይችልም። በመጀመሪያ ብዙ ሰው እንድትለወጥ እንደማይፈልግ በጣም ብዙ ሰው ለምን? አንተ ከተለወጥ ድንኳን ማን ይደኩናል? ሰፈር ውስጥ ንፍሮ ማን ያዘግናል? አንተ ከተለወጥ ቡና ማን ይጠራል? ልጃቸውን በማያስፈራራሉ። አንተ እኮ ነው ያስፈራሩት እንደ ትላልጅ እናትሆን እያሉ። ስለዚህ መለወጥህ አይፈልግም። ሲጀመር ለውጥ 2 ነው፣ ቅጽበታዊ አለ፣ የሂደት ደግሞ አለ። ለውጥን ሰው በቅጽበት ነው የሚጀምረው፣ በመነካት ነው። ዘኬዎስ ዛፍ ላይ ወጣ። ዘኬዎስ ቀራጭ የኡንበዴ ነው፣ ሴተኛ አዳሪ ጋር ብዙ ነገር። ዘኬዎስ ጌታ ሰፍ ነው እቤት ይገባል እና ልክ ኢየሱስ ቤቱ ሲገባ ዘኬዎስ 2 ወስጄ ከሆነ 4 ተመለሳለሁ ጌታ ተነካ በፍቅር። ለውጥ አንዱ የሚጀምረው ከመነካት ነው። ልብ የቀረው ሂደት ራሰር ቦለት ቦስት ገባ ስትከረክስ፣ ክብርን ስታጣ፣ ከጓደኞች በታይ ስትሆን፣ ሙድ ያልያዙ ከወደክበት ስትነሳ፣ ሙድ አይደለም ኤሌክትሪክ መያዝ ይችላል። አሁን አንዳንዶቻችሁ ለውጣችሁ በተመለከተ በጣም ነው የምትሳቀቁት። ከሰው ምን ይባላለሁ እንኳን ስትመጣ ቫኬሽን ድሬዳዋ ነኝ ብለህ ይመጣል። ለውጥን ምርጫ ካደረግ የሰው አስተያየት አትፍራ። ከስሜታዊነት ውጣ። አንዴ ሞቅ አንዴ ቀስቀስ የሚለውን ነገር ተውት። ለውጥን ምርጫ ካደረግ ሙድ ነው ሙድ አይሰራም። ታውቃላችሁ ጳውሎስ ሐዋርያት ሥራ መጽሐፍ ላይ ወደ ሮሜ ጉዞ ሲያደርጉ ምን ብለው ነበር? ጉዞ ሲጀምሩ ወንበዴ ነበር ያሉት፣ ሲጨርስ ግን ካፒቴን ሆኖ ነው የጨረሰው። ጮ ቤት ፍየል ይመስል ያሉ ሰዎች፣ ልክ እንዲህ ያሉ ሰዎች እመነኝ፣ ከወደክበት ስትነሳ፣ ታሪክ ስትሰራ፣ ነገር ሲቀየር፣ ራስን ስትችል፣ የዛን ጊዜ በባትሪ ነው የሚፈልጉ። በባትሪ አውቀው ነበር አብረን ነው የተማርነው ነው የሚሉ። አትፍራ። ከስሜታዊነት ውጣ። ስሜት ልክ እንደ ዝንጀሮ ንግስና ነው። ታውቃለህ? አእምሮህን ከትላንት ይልቅ በነገ፣ ከጥርጣሬ ይልቅ በእርግጠኝነት፣ ካለመቻል ይልቅ በመቻል ሙላው። በእርግጠኝነት አእምሮህን በጥርጣሬ ያለ በእርግጠኝነት እግዚአብሔር ይረዳኛል፣ በእርግጠኝነት ከዚህ ነገር ወጣለሁ፣ በእርግጠኝነት ህይወቴ ይቀየራል፣ በእርግጠኝነት